ራስን ማጥፋት የመኖር ፍላጎት ማጣት አይደለም። ይልቁንም የአእምሮ ጭንቀት ሲያየል አእምሮአችን መተንፈሻ ቀዳዳ ሲያጣ የሚመርጠው የተሳሳተ አማራጭ ነው። ክሊኒካል ሳይኮሎጂስት ዳዊት ነኝ። ዛሬ የምንነጋገረው ለመናገር ስለምንፈራው ነገር ግን ብዙዎቻችንን እየጎዳ ስላለው ራስን የማጥፋት ዝንባሌ ነው። በርካታ ጥናቶች እንደሚያሳዩት በአገራችን በኢትዮጵያ 9% የሚሆነው ህዝባችን ራሱን ስለማጥፋት ያስባል። ምን ነው ተኝቼ በዛው በቀረው ወይም ብሞት ይሻለኛል የሚል ሐሳብ በአእምሮው ያሰላስላል። ይህ ማለት በቀን 30 የሚሆን ወገኖቻችን ይበልጥ ደግሞ ወጣቶች ራሳቸውን ያጠፋሉ። 4% የሚሆኑት ደግሞ በየቀኑ ራሳቸውን የማጥፋት ሙከራ ያደርጋሉ። ልብ በሉ፣ አእምሮአችሁ መሞት ፈልጋለሁ ሲላችሁ ዋናው የፈለገው ከዚህ ዓለም መሰናበትን ሳይሆን ውስጡ ከሚያስጨንቁት ጭንቀቶች መገላገል ነው። ለዚህ አእምሮ የሚናገረው ነገር ሁሉ እውነት አይደለም። አንድ ሰው በሕይወቱ ትልቅ ውድቀት ሲገጥመው፣ ከሥራ መባረር ሲከሰት፣ እንዲሁም የኑሮ ውድነቱ ጫና መቋቋም ሲያቅተው፣ ከፍቅር አጋሩ ጋር መለያየት ሲገጥመው ራስን የማጥፋት ሐሳብ በአእምሮ ውስጥ ደጋግሞ ሊመጣ ይችላል። እንቅልፍ ማጣትም ዋነኛው አባባሽ ሁኔታ ነው። ራስን ለማጥፋት የምንገፋፋባቸው የተለያዩ ምክንያቶች እንዳሉ ጥናቶች ያሳያሉ። አንደኛው በልጅነታችን ከወላጆቻችን ጋር የነበረን ተግባቦት የነበረን ትስስር አንዱና ዋነኛው ነው። ለምሳሌ ከአባታችን ጋር የነበረን መቀራረብ ምን ይመስላል? አንደኛው ነው። ከአባታችን ጋር የነበረን መቀራረብ ጥሩ ከሆነ ስለ ዓለምም ስለ አእምሮ ጤናችንም ያለን ሁኔታ የተስተካከለ ይሆናል ማለት ነው። ነገር ግን ከአባታችን ጋር የነበረን ተግባቦት ጥሩ ካልሆነ፣ አባታችን በአካልም በስሜትም ከኛ ጋር ካልሆነ እኔ እማልጠቅም ነኝ፣ የማልፈለግ ነኝ የሚለው ስሜት አእምሯችን ውስጥ ይመላለሳል። ሌሎች ገፋፊ ምክንያቶችም ሲጨመሩበት ራስን ለማጥፋት የመገፋፋት ዝንባሌ ልናሳይ እንችላለን። ከእናታችን ጋር የሚኖረውም ልክ እንደዛው ነው። ወንዶች ከእናታቸው ጋር፣ ሴቶች ደግሞ ከአባታቸው ጋር የሚኖራቸው ቅርርብ ወሳኙን ቦታ ይይዛል። እንግዲህ ይህ መልእክት የምትከታተሉ ወላጆችም ለልጆቻችሁ የምትሰጡትን ቀረቤታ፣ እንክብካቤ ማጤን ያስፈልጋል። እንዲሁም ደግሞ ይህ ሐሳብ በውስጣችሁ ያለ ወጣቶችም ካላችሁ ደግሞ መፍትሄ ለእናንተም የሆን ነገር አለና እስከ መጨረሻው ተከታተሉን። ማህበራዊ ሚዲያ ላይ የሚሰነዘሩ ስድቦች፣ አሉታዊ ትችቶች፣ እነዚህም ከፍ ባለ ደረጃ ራስ የማጥፋት ሐሳብን በውስጣችን 9 እጥፍ እንዲፈጠር የሚገፋፉ ነገሮች ናቸው። ስለዚህ በማህበራዊ ሚዲያ ላይም የምንናገራቸው እያንዳንዶቹ ቃሎቻችን የሰውን ሕይወት ሊገነቡ አለያም ደግሞ ወደ ሞት ሊወስዱ እንደሚችሉ ልብ ማለት አስፈላጊ ነው። አንድ ሰው ራሱን ወደ ማጥፋት ከመሄዱ በፊት በርካታ ባለሙያዎች እንደሚያስቀምጡት እኔ የማልጠቅም ነኝ፣ እኔ የማረባ ነኝ፣ የማልፈለግ ነኝ በሚል መልኩ እንዲሁም ደግሞ እኔ ይህንን የኑሮ ቀውስ መቋቋም አልቻልኩም፣ ይህንን የሥራ ሁኔታ ላሸንፈው አልቻልኩም፣ እንዲሁም ይህንን ኪሳራ መቋቋም አቅቶኛል፣ ፍቅረኛዬም ጥላኝ ሄዳለች፣ የመሳሰለው ከዚህ ጋር የሚገናኙ ትረካዎችን አእምሯችን ይቀርጻል። እነዚህ ትረካዎች ወዴት ይወስዳሉ? ራስን ወደ ማጥፋት ይወስዳሉ። ትረካው ራሳችንን ለማጥፋት እንድንወስን እንደ ገፋፊ ምክንያት ይሆናል ማለት ነው። እነዚህ ሁሉ ሲከሰቱ ግን አእምሯችን ሌሎች አማራጭ መንገዶችን ለማየት እድል አይኖረውም ማለት ነው። ለዚህ ብቸኛው አማራጭ የሚሆነው ከዚህ ስቃይ፣ ከዚህ ችግር፣ ከዚህ መከራ መገላገል፣ ነፃ መውጣትን በማሰብ ነው። የትኛውም ሰው ራሴን ማጥፋት እፈልጋለሁ ሲላችሁ አንተማ ሰነፍ ነህ፣ አንተ ኃጢአተኛ ነህ፣ ሁሉ ተሟልቶልህ ይሄማ ቅብጠት ነው ብለን ማጣጣል አይጠበቅብንም። ይልቅ ምን ማድረግ እንዳለብን አንድ በአንድ ልንገራችሁ። የመጀመሪያው ፈጽሞ አትፍረዱባቸው። ይሄ ኃጢአት ነው፣ ይሄ ፍርሃት ነው፣ አንተ እንዲሆነ ይሄ ሁሉ ተሟልቶልህ ብላችሁ ሌላ ታሪክ እያመጣችሁ ከራሳችሁም ከሌላም አታነጻጽሯቸው። እነሱ የሚፈልጉት የሚፈርድባቸው ሰው ሳይሆን የሚረዳቸው ልብ ነው። ሁለተኛው ሐሳባቸውን፣ ምክንያታቸውን ጠይቁ። ከዚያም በዝምታ አድምጧቸው። ለመሆኑ ራስን ማጥፋት ያሰብከው ለምንድን ነው የሚለውን የእነሱን ሐሳብ
ተረዱላቸው። ከዚያም ዝም ብላችሁ ሳታቋርጡ ስሟቸው፣ ከነሱ ጎን እንደሆናችሁም አሳዩአቸው። ሶስተኛው ምስጢር ጠባቂነት ነው። በዚህ ሁኔታ ውስጥ ግን ሆኖ ምስጢር መጠበቅ አይቻልም። ስለዚህ የተነገረኝ ምስጢር ነው ብላችሁ መደበቅ አይጠበቅባችሁም። ለምን ካላችሁ እናንተ ምስጢር ብላችሁ ስትይዙት አጠገባችሁ ያለው ወዳጃችሁ ሕይወቱን ሊያጣ ስለሚችል ማለት ነው። ስለዚህ ለሚቀርበው ቤተሰብ መናገር እንዲሁም የእናንተም የቅርብ ክትትል ያስፈልጋቸዋል። ከዛም በተጨማሪ የጤና ሕክምና ወይም የስነ ልቦናም የስነ አእምሮም ሐኪም እንዲያናግሩ ማበረታታት፣ አማራጮችን መንገዶችንም ማሳየት በጣም አስፈላጊ ነው። እንግዲህ ተስፋ አለ። ምንጊዜም ፈተና እንዳለ ሁሉ መውጫው ተስፋ አለ። ብቸኝነት አይሰማችሁ። እነዚህ ሁሉ ሐሳቦች በአእምሯችሁ ከተመላለሱ እገዛ መጠየቅ፣ እርዳታ መጠየቅ አሸናፊነት ነው። ለዚህ እርዳታ መጠየቅ መሸነፍ አይደለምና እርዳታ ጠይቁ። ይህ ስሜት ያልፋል። ሌሎች የተሻሉ አማራጮችም ስላሉ መመካከር እንችላለን። ለአእምሮ ጤናችን ቅድሚያ እንስጥ። ሐሳብ፣ አስተያየት፣ ጥያቄ ካላችሁም አስቀምጡልን። በሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን። መልካም ሳምንት።